በአካል ሶስት ከሆኑ ሶስት አካላት አሉ ማለታችን ነው። ሶስት ረቂቃን አካላት ነው ያሉት። ሶስት እኔባይነት አለ ማለት ነው። ስለዚህ እኚህ ሶስት እኔባይነት እኚህ ሶስት አካላት ደግሞ የየራሳቸው ደግሞ ምን አላቸው? የአካል ስም አላቸው። እንግዲህ ሥላሴ በስም ስንት ይሆናሉ ሲባል በስም ሶስት ናቸው እንላለን። ስም ሲባል ግን መለየት ያለብን ነገር አንድ ነገር አለ። በየትኛው ስም ነው ሶስት የሚሆኑት የሚለውን አጥርቶ መሄድ ያስፈልጋል። ምክንያቱም እግዚአብሔር አምላካችን አንድ የሚሆንበት ስም ስላለ እሱን አንድነትን ስናጠና ባህሪን ስናጠና እናየዋለን። ይሄ የባህሪ ስም ይባል ባህሪያዊ ስም የሚባል የግብረ ባህሪያዊ ስም የሚባል የመለኮት ስም የአምላክነት ስም የሚባል አለ። በዛ አንድ ነው። በዛ ስም አንድ ነው። ግን ሶስት የሚሆንበት ስም ግን ተለይቶ መቀመጥ አለበት። ሶስት የሚሆኑበት ስም ሥላሴ ሶስት የሚሆኑበት ስም የምን ስም ነው ሲባል የምን ስም ነው? የአካል ስም ነው። በአካል ስም ለምን ሶስት ሆኑ ስንል ሶስት አካል ስላለ ነው። ሶስት አካል ስላለ በአካል ስምም ደግሞ ስንት ይሆናሉ ማለት ነው? ሶስት ይሆናሉ ማለት ነው። ስለዚህ ይሄ የአካል ስም ምንድነው? መጀመሪያ የአካል ስም ምንድነው ስንል የአካል ስም ምን የምንለው ነው? አብ ወልድ መንፈስ ቅዱስ የምንለው ነው። ስለዚህ የአንዱ አካል ስም ማን ይባላል? አብ ይባላል። የአንዱ አካል ስም ማን ይባላል? ወልድ ይባላል። የአንዱ አካል ስም ማን ይባላል? መንፈስ ቅዱስ ይባላል። ይሄ የአካል ስም ነው። በአካል ሶስት ስለሆኑ በአካል ስምም ስንት ናቸው? ሶስት ናቸው ማለት ነው። ስለዚህ በአካል ሶስት ስለሆኑ አብ የሚለው ስም የአንዱ አካል ስም ብቻ ነው። አብ የሚለው ስም የወልድ ስም የመንፈስ ቅዱስ ስም ሊሆን አይችልም። ስለዚህ አብ መቼመች አብ ተብሎ ይጠራል እንጂ ወልድ መንፈስ ቅዱስ አይባልም። ወልድ መቼመች ወልድ ተብሎ ይጠራል እንጂ አብ መንፈስ ቅዱስ አይባልም። መንፈስ ቅዱስ መቼመች መንፈስ ቅዱስ ተብሎ ይጠራል እንጂ አብ ወልድ ተብሎ አይጠራም። ይሄ የሶስትነት ስማቸው ነው። ስለዚህ ሌላ በአካል ሶስት ስማቸው በአካል ስምም ስንት ይሆናሉ ማለት ነው? ሶስት ይሆናሉ ማለት ነው። እዚህ ጋር ለመጨመር ያህል የአካል ስም የምንለው አካል ሲኖር ያለ ማለት ነው። አካል ሲኖር ያለ አሁን አንድ ሰው ከተወለደ በኋላ የሰውየው ሁናቴ ታይቶ ዘመኑ ታይቶ ምን ተብሎ ስም ሊወጣለት ይችላል። ወይ አየለ ሊባል ይችላል፣ ወይ አበበ ሊባል። እነዚህ የአካል ስሞች አይደሉም። እነዚህ የሰው የአካል ስሙ ማን ነው ብለን ስንጠይቅ የሰው የአካል ስም ምን የሚለው ነው? የሰውነትን ቅርጽ በያዘ ጊዜ የተሰጠው ስም ነው። ይሄም ስም ምንድነው? ሰው የሚለው ስም ነው። የአካል ስም የሰው የአካል ስሙ ሰው የሚለው ስም ነው። ሰው መቼ ነው የተባለው ስንል የሰውነትን አካል በያዘ ጊዜ ነው። ስለዚህ ሰው የሚለው ስም የአካል ስም ይባላል እና የሥላሴም የአካል ስም ስንል አካል ሲኖር አብሮ ያለ ስም፣ በአካል የማይቀደም ስም፣ ከአካል ጋር አብሮ ያለ ስም ማለት ነው። አሁን የማለት ምን ማለት ነው? የሥላሴ አካል እግዚአብሔር አምላክ ያልነበረበት ጊዜ አለው። የሥላሴ አካል ያልነበረበት ጊዜ አለው ስንል የሥላሴ አካል ያልነበረበት ጊዜ የለም። እግዚአብሔር የሌለበት ጊዜ የለም። ሶስቱ አካላት ያልነበሩበት ጊዜ የለም። ጊዜ ሳይኖር ቅድመ ዓለም የነበሩ ናቸው። ስለዚህ ሶስቱ አካል ያልነበሩበት ጊዜ ከሌለ አብ ወልድ መንፈስ ቅዱስ የሚለው ስም ደግሞ የአካል ስም ከሆነ አብ ያልተባለበት ጊዜ የለም ማለት ነው። ወልድ ያልተባለበት ጊዜ የለም ማለት ነው። መንፈስ ቅዱስ ያልተባለበት ጊዜ የለም ማለት ነው። ስለዚህ አብ መቼ አብ ተባለ ስንል አብ ቅድመ ዓለም አብ ነው ስሙ። ዓለም ሳይፈጠር አብ ነው ስሙ። አብ ያልተባለበት ጊዜ የለም። ወልድ ያልተባለበት ጊዜ የለም። መንፈስ ቅዱስ ያልተባለበት ጊዜ የለም። አሁን እዚህ ጋር ማስተዋል ያለብን ይሄን ስንነጋገር ትርጉም አላቸው ስሞቹ። የአካል ስሙ ራሱ ትርጉም አለው። ትርጉሙ ምንድነው? አብ ማለት አባት ማለት ነው። ወልድ ማለት ልጅ ማለት ነው። አሁን አንድነትን በኋላ ስናጠና የአካል ስም ሶስትነት ራሱ በአካል ስም ትርጉም ተነስተን የመኖር አንድነትን የአካል ስም አስረድቶ እናገኛለን። አብ ማለት አባት ከሆነ አብ ደግሞ አብ ያልተባለበት ጊዜ ከሌለ ምክንያቱም የአካል ስም ስለሆነ ከአካል ጋር አብሮ ያለ አካሉ ደግሞ የሌለበት ጊዜ ስለሌለ አብ የሚለው ስም አብ ያልተባለበት ጊዜ ከሌለ አብ ለመባል ወይም አባት ለመባል ልጅ ያስፈልጋል። ስለዚህ አብ ያልተባለ ኖሮ አብ ካልተባለ አብ ያልተባለበት ጊዜ ከሌለ አብ ባለበት ጊዜ ሁሉ ያለ ልጅ ያለው። ስለዚህ አብ አባት በመባሉ ወልድ ደግሞ ልጅ በመባሉ ምን የለም ነው መቀዳደም እንደሌለም የህልውናን የመኖርን አንድነት በኋላ አንድነት ስናጠና የምናጠናው ይሆንና የሚያስረዳ ነው ማለት ነው። ስለዚህ በአካል ስም ስንት ይሆናሉ ማለት ነው? ሶስት ይሆናሉ ማለት ነው። እንግዲህ ሌላው ደግሞ በአካል ሶስት ከሆኑ ደግሞ
በአካል ግብር ደግሞ ስንት ይሆናሉ ማለት ነው? 3 ይሆናሉ ማለት ነው። እንግዲህ ሥላሴ በግብር 3 ይሆናሉ ሲባል ብዙ ጊዜ እንሰማለን። እውነት ነው፣ በግብር 3 ግን መለየት አለበት። አሁን መለየት አለበት። ለምን ሲባል ሥላሴ አንድ የሚሆኑበት ግብር ስላለ ይሄ አንድ የሚሆኑበት ግብር ምንድነው ስንል የአምላክነት ግብር ነው። ግብረ መለኮት ነው። በአምላክነት ግብር ለምሳሌ የአምላክነት ግብር ኋላ እንመጣበታለን። መፍጠር፣ መግዛት፣ መግደል፣ ማዳን፣ መመገብ፣ መጠበቅ፣ ዓለምን መፍጠር፣ ዓለምን ማሳለፍ ይሄውን የአምላክነት ግብር ነው። ስለዚህ በአምላክነት አንድ ስለሆኑ በመለኮት አንድ ስለሆኑ በአምላክነትም ግብር አንድ ናቸው። ስለዚህ ሥላሴ አንድ የሚሆኑበት ግብር አለ። ይሄ አንድ የሚሆኑበት ግብር የአምላክነት ግብር ነው። አሁን ግን ሥላሴ 3 የሚሆኑበት ግብር ምንድነው ሲባል ሶስትነትን እያጠናን ስለሆነ ያለ ነው። ጥያቄውን በምን 3 ይሆናሉ የሚል ስለሆነ በምን 3 ይሆናሉ? 3 የሚሆኑበት ግብር አለ። የምን ግብር ነው ሲባል የምን ግብር ነው? የአካል ግብር ነው ማለት። በአካል ግብር ሥላሴ ስንት ናቸው? 3 ናቸው። ለምን ሲባል አካል 3 ስለሆነ በአካል ግብርም ስንት ናቸው? 3 ናቸው። ይሄ የአካል ግብር የምንለውን ውሳጣዊ ግብር ተብሎ በሌላ አማርኛ ይጠራል። ውሳጣዊ ግብር ወይም ደግሞ የአካል ግብር ተብሎ ይገለጻልና ይሄ የአካል ግብር የምንለው ምንድነው? መውለድ፣ መወለድ፣ መስረጽ ነው። መውለድ፣ መወለድ፣ መስረጽ ይሄ 3 የሚሆኑበት ነው። አንዱ አካል ግብሩ መውለድ ነው። አንዱ አካል ግብሩ መወለድ ነው። አንዱ አካል ግብሩ መስረጽ ነው። አንዱ መውለድ ያልነው ይህ ግብር የማን ነው ስንል የአብ ግብር ነው። መውለድ የአብ ግብሩ ነው። መወለድ የወልድ ግብሩ ነው። መስረጽ የመንፈስ ቅዱስ ግብር ነው። ስለዚህ ወልድ ከአብ አብን አህሎ አብን መስሎ በአብ ሳይቀደም በአባቱ ሳይቀደም ከአብ ባህሪ ዘእምባህሪ አካል ዘእምአካል አብን አህሎ አብን መስሎ ቅድመ ዓለም ዘመን ሳይኖር በአብ ሳይቀደም ከአብ ምን አለ? ተወለደ እንላለን። መንፈስ ቅዱስ ዘመን ሳይቀድመው በአብ ሳይቀደም አብን አህሎ አብን መስሎ ከአብ ሰረጸ ወጣ እንላለን። ስለዚህ መውለድ የአብ ግብር ነው። መወለድ የወልድ ግብር ነው። መስረጽ ደግሞ የመንፈስ ቅዱስ ግብር ነው። ይሄ በመጽሐፍት ላይ የተገለጠ ናቸው። ለምሳሌ በዮሐንስ ወንጌል ምዕራፍ 5 ላይ አባቴ ይሰራል ይላል። ማን የሚለው? ወልድ ነው የሚለው። አባቴ ይሰራል ሲል አብን እየተናገረ ያለ ምን እያለ ነው? ስለዚህ አብ ግብሩ መውለድ ነው። አባቴ ይሰራል ይላል። አባቴ ብሎ ሲጠራው ማለት ነው። አባቴ ካለ ደግሞ እሱ ደግሞ ምንድነው? ተወላጅ ነው ማለት ነው። ስለዚህ መወለድ ግብሩ እንደሆነ ያስረዳል ማለት ነው። መወለድ ግብሩ ያስረዳል። ጌታም በማቴዎስ ወንጌል ምዕራፍ 3 ላይ አብ በሰማይ ሆኖ የምወልደው ልጄ ይሄ ነው ያለ። ልጄ ይሄ ነው ሲል ወልድ ተወላዲ ነው ማለት መወለድ ግብሩ ነው ማለት ነው። እሱ ደግሞ ምንድነው ሲል መውለድ ነው ግብሩ ማለት ነው። ወላዲ ነው ማለት መውለድ ነው ግብሩ ማለት ነው። የመንፈስ ቅዱስን ሰራጭነት ቅድምም ገልጸናል። ስለ አካል ሶስትነት ከአብ የሚወጣ ዮሐንስ ወንጌል ምዕራፍ 15 ላይ ምዕራፍ 14 ላይ እናገኛለን። ምዕራፍ 15 መጨረሻው ላይ እናገኛለን። ከአብ የሚወጣ የሚሰርጽ መስረጽ ማለት መውጣት ማለት ነው። ከአብ የሚወጣ ስለሚል የሚሰርጽ በግዕዝ ነው። መስረጽ የሚሰርጽ ማለት የሚወጣ ከአብ የወጣ ነው። ስለዚህ የአብ ግብሩ መውለድ እንደሆነ በአባትነት ተገልጦ እናገኘዋለን። የወልድ ግብሩ መወለድ እንደሆነ በልጅነት ተገልጦ እናገኘዋለን። የመንፈስ ቅዱስ ግብሩ ደግሞ መስረጽ እንደሆነ ከአብ የሚወጣ ተብሎ እናገኘዋለን ማለት። ስለዚህ የአብ ግብር የአካል ግብር መውለድ ነው። የወልድ ግብር መወለድ ነው። የመንፈስ ቅዱስ ግብር ደግሞ መስረጽ ነው። አብ ይወልዳል እንጂ መቼመች አይወለድም አይሰርጽም። ወልድ ይወለዳል እንጂ መቼመች አይወልድም አይሰርጽም። መንፈስ ቅዱስ ይሰርጻል እንጂ መቼመች አይወልድም አይወለድም ነው። በዚህ ምን የሚሆንበት ግብር ማለት ነው? 3 የሚሆንበት ግብር ነው። የአካል ግብር ይባላል ወይም ውሳጣዊ ግብር ይባላል። ይሄ ሌላ 3 የሚሆንበት ምንድነው ስንል ደግሞ በአካል ግብር ስም ነው። እንግዲህ 3 አካላትን አየን፣ ደግሞ 3 የአካላት ግብርን አየን። መውለድ፣ መወለድ፣ መስረጽ የሚለውን ማለት ነው። እንደገና ደግሞ 3 የአካል ግብር ካለ 3 የአካል ግብር ስም አለ። የዚህ ደግሞ ስም አለው። የአካል ግብር ስም ማለት ነው። የአካል ግብር ስም አለ። ይሄ የአካል ግብር ስም ምንድነው ስንል ወላዲ፣ ተወላዲ፣ ሰራጺ። የአካል ግብር መውለድ፣ መወለድ፣ መስረጽ። የአካል ግብር ስም ደግሞ ምንድነው? ወላዲ፣ ተወላዲ፣ ሰራጺ የሚለው ነው። ስለዚህ ወላዲ ማን ነው ስንል መውለድ ግብሩ የሆነው አብ ነው። አብ ወላዲ ይባላል። አብ የሚለው ስሙ የአካል ስሙ፣ ወላዲ የሚለው ስሙ ደግሞ የአካል ግብር ስሙ ነው ማለት ነው።
ወልድ ደግሞ ምንድነው ግብሩ? የአካል ግብሩ መወለድ ነው። የአካል ግብሩ ስሙ ማን ነው? የወልድ የአካል ግብሩ ስም ማን ነው? ደግሞ ተወላዲ። ወልድ የሚለው ስም የአካል ስሙ ነው። ተወላዲ የሚለው ስም ደግሞ የአካል ግብር ስሙ ነው። መንፈስ ቅዱስ የአካል ስሙ ማን ነው ስንል መንፈስ ቅዱስ ነው። የአካል ግብሩ መስረጽ ስለሆነ የአካል ግብር ስሙ ማን ይሆናል? ሰራጺ ነው ማለት ነው። ስለዚህ መንፈስ ቅዱስ የአካል ስም ነው። ሰራጺ የሚለው ስም ደግሞ የአካል ግብር ስም ነው ማለት። ስለዚህ አንዱ እግዚአብሔር አምላካችን በዋናነት የሶስትነቱ ምንጭ ሶስት የሚሆን በምንድን ነው ስንል በኔባይነት ነው። አካል ማለት ኔባይነት ነው። ሶስት ረቂቅ የሆነ ሶስት አካላት የሆኑ ሶስት አካላት አሉ። ኔባይነት ማለት ነው። ስለዚህ ሶስት አካላት አሉ። ሶስት አካላት ካሉ ሶስት የአካል ግብር ስም የአካል ስም አለ። ይሄውም አብ ወልድ መንፈስ ቅዱስ የምንለው ነው። በአብ በወልድ በመንፈስ ቅዱስ ስም ሲል የአካል ስምን የሚጠቁመን ማቴዎስ 19 ላይ ያለ ማለት ነው። ሶስት የአካል ግብር አለ። መውለድ፣ መወለድ፣ መስረጽ። ሶስት የአካል ግብር ስም አለ። ወላዲ፣ ተወላዲ፣ ሰራጺ። ወላዲ አብ ነው። ተወላዲ ወልድ ነው። ሰራጺ መንፈስ ቅዱስ ነውና ሥላሴ ሶስት የሚሆኑት በዚህ ነው። በአካል ስም፣ በአካል ግብር፣ በአካል ግብር ስም ማለት ነው።